እኔ የምለው ሙስሊም እህትና ወንድሞቼ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ስለ እኛ ሲል ራሱን አሳልፎ ሰጥቷል፣ ሞቷል፣ ተሰቅሏል ስንል ለምንድን ነው የሚከፋችሁ? በኢየሱስ ክርስቶስ የማዳን ስራ ለምንድን ነው ቅር የሚላችሁ? እስቲ ንገሩኝ። ኢየሱስ ክርስቶስ ስለኛ ሞቷል፣ ስለኛ ሲል ተሰቅሏል ስንል አይ እሱ አይደለም የተሰቀለው፣ በርባን የሚባል ሰውዬ በሌላ መጠሪያ ስሙ ኢየሱስ ይባላል። እንዲህ መዋሸት አለ? በርባን ማን እንደሆነ እኮ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 27 በደንብ ይናገራል። ቁጥር 26 ላይ እንደውም በርባንን ፈታላቸው፣ ኢየሱስን ግን አሳልፎ ሰጣቸው ይላል እኮ። በርባን ተፈቶ ከህዝቡ ጋር ተቀላቅሏል። ደግሞ እንዲፈታላቸው እየጠየቁ ያሉት የሆኑ እንግዶች አይደሉም፣ ካህናቶች ናቸው፣ ሽማግሌዎች ናቸው፣ ምሁራን ናቸው፣ ህዝብ ነው። ማጂክ ተሰርተዋል እያላችሁ ነው? የሆነ ጥንቆላ ሲስተም ምናምን የሆነ ነገር ህዝቡን አደንዝዞ በርባን ገብቷል፣ ኢየሱስ የሚባለው ጠፍቷል። እንዴት ነው የምታስቡት? ለምን ይህን ያህል መዋሸት አስፈለገ? ይህን ያህል መዋሸት ለምን አስፈለገ? ስለዚህ እናንተ የተሰቀለውን ክርስቶስን ላለመቀበል ክርስቶስ አይደለም የሞተው ብላችሁ ሌላውን አካል ሞቷል ለማለት የምትሞክሩት፣ አሁን ክርስቶስን ትተን በርባንን እንድናምን ነው የምትፈልጉት? አዎ፣ በአይሁድ ሕግ በመስቀል የሚገደለው እሱ ወንጀለኛ ነው። ወንጀለኛን ሰው በመስቀል ሰቅለው የመግደል ልማድ አላቸው። ነገር ግን እነርሱ በመስቀል አሳልፈው ሊሰቅሉት ሲወጡ በደለኛ አልነበረም ኢየሱስ። የሰውን ሁሉ በደል ተሸከመ እንጂ። ሙሴ በምድረ በዳ በሲና ምድረ በዳ ላይ የናሱን እባብ ሰቅሎ ማንም ወደዚህ ወደ ናሱ እባብ ቢመለከት ሁሉ ከቁስሉ እንደሚድንና ከእባቡ መርዝ እንደሚፈወስ ሁሉ ሰው በክርስቶስ ኢየሱስ በመስቀል ሥራ ካላመነ በስተቀር እንደማይድን ማሳያ በግብፅ ምድር እስራኤልን በሲና ላይ የዓላማን እባብ ሰቅሎ አሳይቷቸዋል። ይሄ ደግሞ መጥቶ ስለሚሰቀለው ስለ ኢየሱስ ክርስቶስ ምሳሌ ነበረ እንጂ ስለ በርባን አይደለም የምናውቀው። እናንተ ስለ በርባን ካወቃችሁ እናንተ መጽሐፍ ላይ የተጻፈው በርባን እሱ የተሳሳተ በርባን ከሆነም ደግሞ እኛ ስለማናምንበት አንቀበልም። ግን ደግሞ እኛ በምናምነው ግልጽ በሆነው መጽሐፍ ቅዱስ ላይ የተቀመጠው ኢየሱስ ክርስቶስን ጴንጤናዊ ጲላጦስ ገርፎ አሳልፎ ሰጠው ይልና በዚህ ሰው ንጹሕ ሰው ሞት ላይ እጄ የለም ብሎ እጁን በንጹሕ ውሃ ታጠበ። ያኔ ህዝቡ ምን አለ? የእሱ ደንበኛና በልጆቻችን ይሆናሉ። የእሱ ደንበኛና በልጆቻችን ይሆናሉ። የበርባንስ በርባንን ፍታና ለእኛ ልስጥናሉ። በቃ ምናምነው ይሄ ነው። የምታምኑት እናንተ ሌላ ከሆነ እሱን አንቀበል። ስለዚህ እባካችሁ እውነት ከሆነ ንጽጽር ከፈለጋችሁ መጽሐፍ ቅዱስን ይዘን እናንተ የያዛችሁትን ይዛችሁ ከእናንተና ከእኛ ጋር ማነጻጸር አይቻልም። ለምን ሲባል ለንጽጽር ራሱ መቼ ነው የተጻፈው የሚለው ነገር አለ። መቼ ነው የተጻፈው? ቁርአን መቼ ነው የተጻፈው? መጽሐፍ ቅዱስ መቼ ነው የተጻፈው? መጽሐፍ ቅዱስ ደግሞ የተጻፈበት ዓላማ ለምንድን ነው? ቁርአን የተጻፈበት ዓላማ ለምንድን ነው? ይህንን ማነጻጸር ያስፈልጋል። መጀመሪያ ቁርአን የተጻፈው መቼ ነው? የተጻፈውስ ደግሞ በማን አማካይነት ነው? መጽሐፍ ቅዱስስ ደግሞ የተጻፈው በማን ነው? አያችሁ፣ መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ አማካይነት
40 ከዛ በሚበልጡ በእግዚአብሔር ሰዎች አማካኝነት መጽሐፍ ቅዱስ በመንፈስ ቅዱስ በመመራት ተጻፈ። ቁርአንስ በአንድ መሐመድ አማካኝነት ተጻፈ። አንድ ነቢይ መሐመድ አማካኝነት ከሰማይ ወረደ ብሎ ሰጣችሁ። መጽሐፍ ቅዱስስ ብዙ ሰዎች በምድር ላይ የሆነውን ሙሉ በሙሉ ገልጸው በመንፈስ ቅዱስ በመመራት ተጻፈ። ልዩነቶቹን ይሄ ነው። ስለዚህ እኛ ተጽፎ አይሁድም ሲመራበት የኖረ እኛም ደግሞ የተቀበልነው ዛሬ የሚቀየር ማንም የተነሳ የሚቀይረው ሀሳብ የለንምና ኢየሱስ ክርስቶስ ያድናል። ስለ እኛ ራሱን አሳልፎ ሰጥቷል። ክብር ለጌታ ይሁን። ሀሳቤ ይሄ ተባረኩ።